ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ በእውነተኛ ታሪክ ላይ የተመሰረተ አንባቢ አብዱቄ በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች ይቀርባል። ምዕራፍ 8 በሬውንና እስማኤል ከቤት ሲወጡ ጀንበር ዘቅዘቅ ብላ ሙቀቱ በረድ ብሎ ነበር። ለአሰግድ የሚሆን ሽርጥና ሌላም ልብስ ይዘዋል። በጣም ትገርማለህ አለ እስማኤል በሬውን እየተመለከተ። አለባበሴን የገረመህ? አለባበሳ፣ አነጋገር፣ ሁኔታ ሁሉ አይነተኛ ሶማሌ ነው የምትመስለው። ነኝና ከዚህ ሌላ የምታውቀው ነገር አለ እንዴ? አለ በቀልድ ወደ እስማኤል አፍጦ። ነህ ስምህም ኡስማን ነው አይደለም እንዴ? አለ እስማኤል ጥያቄውን በጥያቄ እየመለሰና እየቀለደ እየተሳሳቁ ሄዱ። ባጠገባቸው የሚያልፍ ሰው ሁሉ ዞር እያለ ያያቸው ነበር። ጓደኛ ሶማሊኛ ይችላል? አለ እስማኤል። በመጠኑ፣ በደንብ አይችልም። ቋንቋውን አለመቻሉ ችግር ሳይፈጥርብን አይቀርም። ግድ የለም ዘዴ እንፈልግለታለን። ከቤቱ ሳይወጣ ለመኖር ፈቃደኛ መሆን አለበት። ቋንቋውን በደንብ እስኪችል ማለት ነው። ያለበለዚያ ሰላዩ ብዙ ነው። እኔም ቢሆን እንዴት ሆናለሁ? ማለቴ መታወቂያና መኖሪያ ጎሳውን ቢጠይቀኝ እንዴት ሆናለሁ? ቀላል ነው። በአሁኑ ጊዜ በተመለከተ ከባድ አይደለም። በነገው ዕለት በእኛ ቀጠና ወዳለው የመዝገቢያ ጣቢያ ሄደን ትመዘገባለህ። የሚጠይቁ ነገር ቢኖር የሚያውቅ ሰው አቅርብ የሚል ነው። እኔ አውቀዋለሁ፣ ዘመዴ ነው፣ ከኔ ጋር ሊሰራ ከገጠር መጥቶ እላቸዋለሁ። ከዚህ ሌላ እድሜህን፣ የመጣበትን ቦታና የመሳሰለውን ትነግራቸዋለህ። ጓደኛ ግን ቋንቋውን በደንብ ካልቻለ በቀላሉ ሊለዩት ይችላሉ። ለዚህ ነው ከቤት ሳይወጣ መኖር አለበት ያልኩት። እንዳልክ እናደርጋለን። ይህ ችግር የለውም። ለእኔ መታወቂያ ይሰጡኛል ማለት ነው? እስካሁን ምዝገባ እንጂ መታወቂያ መስጠት አልጀመሩም። ከተመዘገብክበት ቀን አንስቶ በከተማይቱ ነዋሪነት ትታወቃለህ። ሻይ ቤቴን ለማሻሻልና ምግብ ለመስራት ስላሰብኩ ኃላፊነትን ተረክበህ ትሰራለህ። ተራ ሰው ባለስልጣኖች በእኔ ሰራተኝነት ያውቁሃል። ጓደኛም ማድ ቤት ውስጥ ይሰራል እያለ ያሉ ሰራተኞች እንዳይጠረጥሩት ዘዴ እንፈጥራለን። በተሻለ መጠን ከሰዎች ጋር ንግግር የሚለዋወጥበት ሁኔታ እንዳይፈጠር መጠንቀቅ አለበት። አሁን ያለህን ሻያፊ ምን ያህል ታምነዋለህ? እሱ ይሄዳል። ግድ የለም በነገው ዕለት ይሄዳል። እንዲህ እያወሩ አሰግድ አለበት ስፍራ ተቃረቡ። ዙሪያውን እየቃኙና በአካባቢው ተመልካች እንደሌለ እያረጋገጡ ወደ ቦታው ደረሱ። አሰግድ ግን የለም። በጥያቄ ተያዩ። እዚህ ነበር የተውከው? አለ እስማኤል አካባቢውን እየቃኘ። አዎ። ስንት ሰዓት ይሆናል? አለ በሬው የራሱ ሰዓት ማመን አቅቶት። 9 ሰዓት ተኩል። እየተዘዋወሩ ቢፈልጉ አጡት። አካባቢው ሌላ ተመልካች ይኖር ይሆናል በማለት ጥርጣሬ ለማስወገድ ማገዶ የሚለቅሙ መሰሉ። በሬውን መጀመሪያ ድምፁን ዝቅ አድርጎ ቀጥሎ ጎላ በማድረግ እየደጋገመ አሰግድ እያለ ተጣራ። መልስ የለም። ቀደም የሰማሁት ቶክስ እዚሁን እንዴ? አሰግድ ይዘውት ሲሆን የቀጠሮ ሰዓታችን ገና ነው። ወዴት ሄደ? አለ አይኖቹ ፊት ለፊት ቡዝዝ አድርጎ። እጅ ወደ ላይ እንዳትነቃነቁ አለ አንድ ድምፁ የተሰባበረ ሶማሊኛ ከኋላቸው እንደታዘዙ ታረጉ።
ሰውየው ጠበንጃውን እንደደገነ ከፊት ለፊታቸው ዞር አዩት። በሪውን አወቀው። አሰግድ ነው? አሰግድ ሰላም ነው? ምንም የለም አለ በሪውን እጆቹን እንደሰቀለ። የእስማኤል ልብ ደረቱ ውስጥ ዘለለች። መላ ሰውነቱ በላት ተነከረ። ባላችሁበት ተንበርክኩ አለ አሰግድ ጠበንጃውን ወደ እነሱ እንደደገነ። ሰላም ነው አልኩ። ይህም ጓደኛዬ ነው አለ በሪሁን በትዕዛዝ መሰረት እየተንበረከከ። በሉ ተነሱ አለ አሰግድ ሁኔታውን ከተረዳ በኋላ የጠበንጃውን አፈሙዝ መለስ አድርጎ። ምነው ተጫወትክብን? በዚህ ሰዓት እንደምመጣ ነግሬህ የለ እንዴ አለ በሪሁን ሳቅ ብሎ እስማኤልን እያየ። ሰው አስከትዬ እመጣለሁ አላልከኝም አለ እስማኤልን በጥርጣሬ የተመለከተ። ከነበርኩበት ቦታ ሳጣህ ጊዜ ደንግጬ ነበር አለ በሪሁን በጓደኛው ጠንቃቃነት ደስ እያለው። ጊዜ ሳባክኑ ጠበንጃዎቻቸውን በጨርቅ ጠቅልለው አሳቻ ቦታ ቀበሩ። አሰግድ ልብሱን ለውጦ ከጓደኞቹ ጋር ተመሳሰለና ወደ ከተማ ተመለሱ። በጉዟቸው ወቅት በሪሁን ከተማ ውስጥ ያየውን ጠቅላላ ሁኔታ ከእስማኤል ጋር የተመካከሩትን ሁሉ ዘርዝሮ ላሰግድ ነገረው። ጀንበር ወደ መጥለቂያዋ ተቃርባ የሰዓት እላፊው ጊዜ ስለደረሰ የፍተሻ ጣቢያዎችን በጊዜ ለማለፍ በመለስተኛ ሩጫ ገሰገሱ። እስማኤል ቤት አቅራቢያ ሲደርሱ ጠበንጃ የያዙ ሁለት ወታደሮች አስቆሟቸው። የት ነው የምትኖሩት? እያለ በጥያቄ ያዋክቧቸው ጀመር። በሪሁንና እስማኤል ልዩ ልዩ ምክንያቶች እየሰጡ በልምምጥ አስረዷቸው። አሰግድ ዝም ብሎ ቆመ። አንተስ? አለ አንደኛ ወታደር ወደ አሰግድ ጠጋ ብሎ። በሽተኛ ነው፣ መስማትም ሆነ መናገር አይችልም አለ በሪሁን ፈጠን ብሎ። አሰግድ አይኖቹን አፍጦ የተባለውን ለመምሰል ወታደሮቹን በዝምታ ተመለከታቸው። ወታደሮቹ በቀላሉ የማይተዋቸው መሆኑን ስለገመተ እስማኤል አንደኛውን ወታደር ለብቻ አነጋገረው። በእጁ አንዳች ነገር አስጨበጠው። ለከሂ ነመሪ እንሂድ ተዋቸው አለ ወታደሩ። ወደ ጓደኛቸው ዞር ብሎ ከእስማኤል የተቀበለውን ነገር ኪሱ እየከተተ። በሪሁን ድንጋጤና ጭንቀቱ መለስ ብሎላቸው ጉዟቸውን ቀጠሉ። የሚሄዱበት ሲደርሱ እስማኤል በር ላይ አንድ ረጅም ሰውዬ ቆሞ ጠበቃቸው። ኪት ነው የምትመጣው? 3 ጊዜ መጥቻ አጣሁ። ለጥብቅ ጉዳይ ፈልጌህ ነበር አለ ሰውዬ ወደ እነሱ እየተራመደና እስማኤልን እየተመለከተ። እንደምን ዋሉ? ለሻይ ቤት የሚሆን እቃና ሰራተኛ ለመፈለግ ሄጄ ነው። ምን ነው ወደና ፈለጉኝ? አለ እስማኤል ሰውየውን ጨብጦና እጁን በሁለት ይዞ። ለብቻ አነጋግረኝ አለው ሰውየው አይኖቹን እነበሪሁን ላይ ተክሎ። እስማኤል ወደ እነበሪሁን ዞር አለና ቤት ግቡና ቆዩ መጣሁ ብሎ ከሰውየው ጋር እልፍ አሉ። እነበሪሁን እንደታዘዙት ቤት ውስጥ በመግባት ፋንታ እልፍ ብለው እስማኤልና ሰውየውን የሚያደርጉትን ይመለከቱ ጀመር። እስማኤልና ሰውየው ለረጅም ደቂቃዎች አወሩ። ሰውየውም ከእስማኤል ጋር በሚያወራበት ጊዜ እነበሪሁንን በጥርጣሬ ይመለከታቸው ነበር። ግቡ ወደ ቤት እንግባ፣ ሰዓት እላፊ ደርሷል አለ እስማኤል ከሰውየው ተሰናብቶ ወደ እነበሪሁን ተከታትለው ቤት ገቡና በሩ ተዘጋ። ሰዓት እላፊ የሚጀምረው በ12 ሰዓት ነው አለ በሪሁን ጓዳ ገብተው ሲቀመጡ። አዎ እንደውም ግማሽ ሰዓት አልፏል አለ እስማኤል ሰዓቱን እያየ። የሆኑ ሰውዬ በሰዓት እላፊ ተያዙ በለኛ አለ በሪሁን። እሳቸው በሰዓት እላፊ የሚያዙ ሰው አይደሉም ሳቅ አለ አሰግድና በሪሁን በጥያቄ ተያዩ። እስማኤል የተለኮሰ ፋኖስ አምጥቶ ሁለቱም ክፍሎች ከሚለየው በር ላይ ካንጠለጠለ በኋላ ወደ እነበሪሁን ዞር አለና ሰላት ልስገድ። ሰላት አላደረስኩም። የመቅረብ የምሽት ሰላት ሰግጄ እመጣለሁ። ተጫወቱ፣ እራትም ይዘጋጃል ብሎ ወጣ። ይህን ሰውዬ ምን ያህል አመንከው በሪሁን? ትኩር ብሎ አየው አሰግድ። የቱን? ይህን ወዳጅህን። አንድ ወዳጅ ሊታመን በሚችልበት ደረጃ አምነዋለሁ። ግን ምን? የቅድሙ ሰውዬ ሁኔታ ትንሽ አጠራጠረኝ። ብቻ እስኪ እናያለን። ትንሽ ቆይቶ እስማኤልን ፊቱን በእጆቹ እያሻሸና ድምፁ
የለሽ ጸሎት እያነበነበ ገባና ተጫወቱ፣ እራትና ሻይ አሁን ይመጣል አለና ወደ አሰግድ ዞር ብሎ እንዴት ነው ቁስልህ አለው። ደህና ነው፣ አልፎ አልፎ ህመሙ ቢኖርም ቁስሉ መድረቅ ላይ ነው። ግድ የለም ወዳጄ የሆነ ሐኪም አለ፣ ከነገ ጀምሮ እሱ ያክመዋል። መድኃኒቱ ከተገኘ እኛው ብንረዳው ይሻላል አለ በርሂን ፈጠን ብሎ። ግድ የለም ሰውየው የሚታመን ነው። ቤሩን አሁንም ጠረጥረኛለህ? አታምነኝም? ግድ የለም እመነኝ። በአንተም ሆነ በጓደኛ ላይ አንዳች ክፉ ነገር አይደርስባችሁም። እንተማመን። ካልተማመንን ምንም ማድረግ አንችልም አለ እስማኤል ትንሽ ፈርጠም ብሎ። አንተም ባለማመን አይደለም እስማኤል፣ በጥንቃቄ ውርደት ምክንያት ሊደርስ የሚችልን አደጋ ለመከላከልና አንዳች ቁም ነገር ሳንሰራ በዙሪያችን ከሚያገሳው ሞት መንጋጋ ውስጥ እንዳንገባ ማለት ነው አለ በርሂን። ብዙ ቁም ነገር ትሰራላችሁ፣ አብረን ከፍተኛ ቁም ነገር እንሰራለን። ከዚህ ቀደም የፈጸማችሁት ቁም ነገርና ጀብዱ በቀላሉ የሚገመት አይደለም። የሀገርን ሕልውና ለማስከበር ከሚደረግ መጋደል የበለጠ ቁም ነገር ያለ አይመስለኝም ነው። እብሪተኛ ወራሪዎች በመሬታችን እስካሉ ድረስ ግን ፈጸምን የምንለው ቁም ነገር አይኖርም። ከንፈሩ ነከሰ። እሳቸው በሰዓት እዳፊ የሚያዙ ሰው አይደሉም ስላላቸው ሰውዬ ማንነት ሊጠይቅ አሰበና አትጠርጥሩኝ የሚለውን የእስማኤል አነጋገር ስለፈራ ተወው። የእስማኤል ሰራተኛ ያዘጋጀውን እራት አቀረበ። በሪውንና አሰግድ በጎድጓዳ ሳህን የቀረበውን ሩዝ ያለምንም ይሉኝታ ተመገቡ። ከሻዩም ደጋግሞ ጠጡ። አብረዋቸው የቆየውን ረሃብ ለማባረር በተመገቡ እስማኤል መመገቡን ቆም እያደረገ ባዜኔታ ይመለከታቸው ጀመር። ቅድም ፈታሾቹ በያዙን ጊዜ የፈጠርከው ዘዴ እስካሁን ይደንቀኛል አለ እስማኤል በርሂንን እያየ። ችግር ብልሃትን ይወልዳል። ምን ላድርግ፣ ተጋለጥን ብዬ ፈርቼ ነበር። ያ ዘዴ ባይፈጠር ኑሮ ምን ታደርግ ነበር አለ እስማኤል ፈገግ ብሎ አሰግድን እያየ። በአነጋገሬ የጠረጥሩኝ እንደሆነ እንጂ ለጥያቄዎቻቸው መልስ መስጠቱ አያቅተኝም ነበር። ብቻ በርሂን ገላገለኝ። እኔ ሳልሆን የእስማኤል ጉቦ ነው የገላገለህ። አዎ በጉቦ ብዙ ነገር ይሰራል። የጦር አባሎች ከላይ እስከታች የጉቦ ሱሰኞች ናቸው አለ እስማኤል አይኖቹን በሰፊው ከፍቶ። የተለያየ አለባበስና ትጥቅ ያላቸው ብዙ ወታደሮች ከተማ ውስጥ አይቻለሁ። እንዴት ነው አለ በርሂን ድንገት። አዎ የተለያዩ ወታደሮች አሉ። የሚኖሩትና የሚሰለጥኑት በተለያየ የጦር ሰፈሮች ነው። የአንዱ የጦር ክፍል አባል ከሌላኛው ጋር አይገናኝም። ለጦርነት ሲሰማሩም በተለያዩ አቅጣጫ ነው። በጠቅላላው ጦሩ በሶስት ዋና ዋና ክፍሎች ይመደባል። የመጀመሪያው እብሪተኛ ወራሪ መንግስት ያዘመተው መደበኛው ጦር ነው። ይህ ጦር በእግረኛ፣ በአየር መቃወሚያ፣ በብረት ለበስ፣ በመድፈኛና በሌሎች ልዩ ልዩ ምድቦች የተከፋፈለ ነው። የጦሩ ዋናው ሰፈር በቀድሞ የ22ኛ እግረኛ ሻለቃ ጦር ሰፈር ውስጥ ሆኖ በከተማዋና በአካባቢው ብዙ ቦታዎች ሰፍረዋል። ከዚህ ጦር ትንሽ ለየት ያለው ጥቁር ለባሽ የሚባልና የነብር አርማ ያለበት መለዮ የሚያደርግ ጦር ነው። ይህ ጦር በሌሎች ዘንድ አፋኝ ጓድ በመባል ይታወቃል። ዋና ስራው ከጦርም ሆነ ከዚህ በመሃል በማንኛውም ነገር በሚጠረጠሩ ሰዎች ላይ አስፈላጊውን እርምጃ መውሰድ ነው። ይህ ጦር በአሁኑ ጊዜ በከተማው መሃል ያለው ትልቅ መስጊድ አጠገብ ሰፍሯል። ሌላው የጦር ክፍል ደግሞ ዶፉን ወይም የመብረቅ ጦር በመባል የሚታወቅ ነው። ከኦጋዴን ብሔረሰቦች መሃል በውድም ሆነ በግድ የተመለመሉ ወጣቶች አሉበት። ሶስተኛ የጦር ክፍል አህመድ ጉሬ ግራኝ መሐመድ ይባላል። ጦሩ ከሐረርጌ ደጋው ክፍል በጠላት ፕሮፓጋንዳ በመታለል በመገደልና በመታፈን ጭምር እየመጡ አጭር ጊዜ የውጊያ ትምህርት የሚሰጣቸው ሲሆን ተመልማዮቹ ወደ ጦር ሰፈር እንደመጡ ጸጉራቸው ስለሚላጭ በአካባቢው ሕዝብ ሂረን ወይም መራጣዎች በመባል ይታወቃሉ። ወራሪው ጦር የጦር አባሎቹ እንዲላጩ የሚያደርጉበት ምክንያት እየጠፉ ስለሚሄዱ በምልክታቸው እያደነ ለመያዝ ነው። ይህ ክፍል ጥሩ ይዞታ የሌለውና በሌሎች የጦር ክፍሎች የተናቀ ነው። የውጊያ ተልዕኮውም ወደ ደፈጣው ያዘነብላል። ማንኛውም የጦር አባል ወደ ከተማው እንዲገባ አይፈቀድለትም። ታፍኖ ይመጣና የተጠበቀ ሰልጥኖ ታፍኖ ይዘምታል። ሶስቱን ክፍሎች አጠቃሎ በከተማይቱ በአካባቢው ያለው ጦር ከ15 እስከ 20 ሺህ ይገመታል። እርግጥ
በጠላት ፕሮፓጋንዳ የተታለሉና ለጊዜው ከጎኑ የተሰለፉ ጎሳዎች፣ ግለሰቦች ነበሩ። አሁን ግን ሐቁን እየተረዱት ወጥተዋል። ጠበንጃ የያዘን ኃይል በባዶ እጅ ፊት ለፊት መቃወም አይቻልም። የሚረዳው ካገኘ ግን ከጎኑ ተሰልፎ ክንዱን ለማንሳት ህዝቡ ዝግጁ ነው። የጦሩ ሞራልና የውጊያ ብቃቱስ እንዴት ነው? አለ አሰግድ እስማኤልን እየተመለከተ። እውነቱን ለመናገር በመጀመሪያ ሰሞን የጦሩ ሞራል በእብሪት የተሞላ ከመሆኑ በላይ እንቅስቃሴው የሚገታ አይመስልም ነበር። አሁን ግን ተስፋ መቁረጥና ፍርሃት ይታይበታል። እንደውም ሰሞኑን ጦሩ እርስ በርሱ መጋደልና ላለቆቹም አልታዘዝም ማለት ጀምረዋል። ጦሩ በህዝቡ ዘንድ ያለው ተወዳጅነት፣ ተቀባይነት ምን ያህል ነው? አለ በርሂን በክርኖቹ ጠረጴዛው ላይ ተመርኩዞና አገጩን በመዳፎቹ ደግፎ። ወራሪው ጦር ምንጊዜም በህዝብ ዘንድ ተወዳጅነትና ተቀባይነት አይኖረውም። ባለፈው ጥቂት ቀናት ውስጥ ጦሩ የፈጸመበት ድርጊት ወይ ነጻነት አስገኝቶታል። ብዙ ሰው ንብረቱ ተዘርፏል። ሚስቱና ሴቶች ልጆች ተደፍረውበታል። በየምክንያቱ እንደ በግ እየተጎተተ ይታሰራል፣ ያለ ፍርድ ይረሸናል አለና በሰፊው ተነፈሰ። ወራሪው መንግስት በውጭ ኃይል እርዳታ ለረጅም ጊዜ ነው የተዘጋጀው። እጅግ ብዙ ዘመናዊ መሳሪያ ታጥቋል። ለዚህ ነው ጦሩ ብዙ ጉዛት ያደረሰውና ሰፊ መሬት የያዘው አለ በርሂን በሰፊው ተንፍሶ። በመጣበት እግሩ ይመለሳታል ይህ ግብስብስ ጦር አለ እስማኤል ጥርሱን ነክሶ። እንደሱም አይመለስም፣ እዚህ መቅረት አለበት። አሰግድ ተቆጣ። ጦራችን ከተጠናከረና እኛም ከበረታን ይህን ማድረግ እንችላለን፣ ወላሂ እንችላለን። እስማኤል እጁን ጨበጠ። ህዝቡን ለማነሳሳትና ለፍልሚያ ለማዘጋጀት ያደረጋችሁት ጥረት አለ አሰግድ። ሙከራም ዝግጅትም አላረግንም። ሀሳቡንም ግን ጥቂት ሰዎች ተወያይተናል። እናንተን ካገኘን ደግሞ ብዙ እንሰራለን። በርሂንና አሰግድ እስማኤል ያቀረበውን ሀሳብ ያሰላስሉ ጀመር። ለስራችን እንዲያመቸን ንግዴን አስፋፋለሁ። ሻል ያለ ቤት እንዲሰጠኝ ጠይቄ የፈለግከውን መርጠህ ልትገባበት ትችላለህ ተብያለሁ። በነገው ዕለት አንዱን ይዛለሁ። ቀደም ብዬ እንደነገርኳችሁ እናንተ በእኔ ሰራተኝነት ትታወቃላችሁ። በተለይ ቢሩን እያለ ሲናገር ከውጭ የሩምታ ቶክስ ተሰማ። እንተኛ ተኙ። መብራቱን አጠፋ እስማኤል። ምዕራፍ 8 በዚህ ተጠናቀቀ።